ሰላም ተመልካቾች እንደምን አረፈዳችሁ። ዜና ቻናል ጋር አብራችሁ ስላላችሁ ከልብ እያመሰገንን ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን አዲስ መረጃ ሲደርስ ቀድሞ ለእናንተ እንዲደርስ እያልኩ ወደ ተመረጡ ዜናዎች አልፋለሁ ማለት ነው። ዜናን ከማቅረብ በፊት አርዕስተ ዜናዎቹን አስታውሳችሁ። ህወሓት አዲስ ጦርነት ሊቀሰቀስ ይችላል ሲል ለዓለም ማስጠንቀቂያ መስጠቱ ተገለጸ። በደቡብ ኢትዮጵያ ክልል የሞት ቅጣት የተቀጣው ወጣትም እንዳለ ሰምተነዋል ማለት ነው። ከባህር ማዶ ላይ ቻይና አዲስ ቴክኖሎጂ ለዓለም ልታበረክት መሆኑን እየተሰማ ያለ ዜና አለ። ከትራምፕና ቤንያሚን ኔታንያሁ መካከል ምን ተፈጠረ የሚለው አንድ ላይ ለእናንተ ልናወሳችሁ ነው። ወደ ቀዳሚው ዜና እናልፋለን። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል ማስጠንቀቂያ ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ስትል ለዓለም አቀፍ ማህበረሰብ ባሰራጨችው ደብዳቤ በኢትዮጵያ ያለ የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጸዋለች። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረብ የማይችለውና አውዳሚ ጦርነት ለመከላከል የቀረበው አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚሊዮኖችና ለዓለም አቀፍ አጋሮቿ ባሰራጨችው ዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቀዋል። እንዲሁም ህወሓት መግለጫውን ከሆነ በአሁኑ ወቅት በሀገሪቱ የውይይትና ስምምነት መንፈስ እየጠፋ በመምጣቱ በእርስ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊስ እየነገሰ መጥተዋል። ይህ አካሄድ መቀጠሉን ደግሞ ዳግም የትጥቅ ግጭት መከሰስ የማይቀር እንደሆነ እያደረገ ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ የማይቀር የጠቀመው መግለጫ በአፍሪካ ቀንድ ያለው ቀጠና ውጥረት እና ለጎረቤት ሀገሮቹ የሚታየው የጠብ አጭርነት ዝንባሌ ከግምት ውስጥ በማስገባት የግጭት አጠቃላይ ቀጠናዊ ሊያናጋና ሰብአዊ ቀውስ ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱን ግትር አቋም ይዞታል ሲል የወቀሰው ህወሓት የትግራይ ክልል መንግስት ግን አሁንም ለሰላማዊ መፍትሄ ያለ ቁርጠኝነት ገልጸዋል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፕ መግባታቸው ሪፖርት በተሰሙት በዚህ ወቅት የወጡት መግለጫዎች ጨምሮ ማንኛውም ማህበረሰብ ሊከሽመው የሚችለው የጽኑ ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጹት ድርጅቱ ግን ብቸኛ አማራጭ መንገድ የፖለቲካ ውይይት መሆኑን በግልጽ እንደሚያምን አስታውቋል። በመጨረሻም ህወሓት የችግር ስር የሰደደ መንስኤዎችን ለመፍታት እንዲችል በዓለም አቀፍ ማህበረሰብ የሚመራ የሚደገፍ ታማኝ የፖለቲካ ሂደት እንዲጀመር ለዚህ ዝግጁ መሆኑን በመግለጫው ገልጸዋል። ይህም እንዲህ እንዳለ ኢትዮጵያ አጠቃላይ ምርጫውን እያካሄደች በነበረበት ሰዓት የራሳቸው ምርጫ ማካሄዱ የሚታወቅ ነው ማለት ነው። ሀገራችን ወዴት እንደምትል ስለዚህ ህወሓት እንደዚህ ያለች እየገለጸች ይገኛል ማለት ነው። ወደ ቀጣይ ዜና ስናልፍ በደቡብ ኢትዮጵያ ክልል በዲላ ከተማ የዞኖች ፖሊስ አቃቤ ህግ ሊያገባ የጥቂት ቀናቶች በቀሩት ወጣት ላይ የቀድሞ ፍቅረኛ አገባ በሚል በቀላል አሰቃቂ ግድያ የፈጸመው ጸጋዬ ታደሰ በሞት እንዲቀጣ የገደኦ ዞን ከፍተኛ ፍርድ ቤት መጨረሻ ውሳኔ አስተላለፈዋል። የዞኑ ፖሊስ አቃቤ ህግ መመሪያዎች ለተግባር ኢትዮጵያ እንዳወሱት እንደገለጹት ወንጀለኞች የተፈጸሙት ሚያዝያ 14 ቀን 2018 በገደቡ ከተማ ነው። ተከሳሹ የአቢሲኒያ ባንክ ባልደረባ የነበረ ወጣት ተመስገን ዳንኤል ለመግደል የሞከረበት ሽጉጥ በመክሸፉ በስለት ደጋግሞ በመውጋት በአሰቃቂ ሁኔታ ህይወቱ እንዲያልፍ አድርጓል። ወንጀለኛም የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱን በቂም በቀል ተገፋፍቶ ለረጅም ጊዜ አቅሎበት እንደፈጸመ በአካባቢ ነዋሪዎች ከፖሊስ የተገኘ መረጃ ያመለክታል። ተከሳሹን ፍርድ ቤት ቀርቦ ክሱን ኪሎ በጠበቃ ቢከራከርም ፖሊስ አቃቤ ህግን ጠንካራ የሰውነት የህክምና ማስረጃ በማቅረብ ወንጀሉን ማረጋገጥ ችሏል። ተከሳሹን በበኩሉ ምንም አይነት የመከላከያ ምስክር ማቅረብ አለመቻሉ ነው የተገለጸ። ፍርድ ቤቱም ግንቦት 17 ቀን 2018 ዓ.ም በነበረ ችሎታ መነሻ ቅጣቱን ሞት በማድረግ ለዛሬ ግንቦት 28 2018 የሁለትዮሽ ወገኖች ቅጣት አስተያየቶ ለመስጠት ቀጠሮ ሰጥቶ ነበር። በዚህ መሰረት ዛሬ በዋለ ችሎት ከተከሳሾች የቀረበ ሁለት ማቀለያ ከአቃቤ ህግ የቀረበ ሁለት ማክበጃ እርስ በርስ በመቻቻላቸው ፍርድ ቤቱ የሞት ቅጣት አጽድቋል። ውሳኔውን ተከትሎ እንዲፈጸም ለዲላ ማረሚያ ተቋም ትዕዛዝ መተላለፉን ነው የተረጋገጠ ማለት ነው። ዘገባችን ከቲክቫ ኢትዮጵያ እንዳገኘ ነው ማለት ነው። ወደ ባህር ማዶ ስንሻገር ቻይናን በተመለከተ የምናወሳችኋል ማለት ነው። በቻይና መኪና እና ሰማይ የሚያገናኝ ቴክኖሎጂ የሙከራ ማዕከል ስራ ጀምራለች። በደቡባዊ ቻይና ጎንጊ ዶንጌ ግዛት ውስጥ መኪና በምድር ላይ ብቻ ሳይሆን በሰማይ ላይ ጭምር ለመፈተሽ የሚያስችል ዘመናዊ ቴክኖሎጂ ማዕከል ስራ ጀምራለች። ደቡባዊ ስማርት የተሳሰረበት አዲስ የኃይል ማመንጫ ተሽከርካሪዎች የሙከራ ማዕከል የተሰኘው ይህ ተቋም በሀገሪቱ የመጀመሪያ ብሔራዊ ደረጃ የአየር ላይ የተቀናጀ የሙከራ ቦታ ነው ተብሏል። ይህ ማዕከል በመኪናና በሰማይ ላይ የሚገናኝ ከመሆኑ በላይ በትራንስፖርትና በቴክኖሎጂ የሙከራ ሂደት ውስጥ አዲስ ምዕራፍ የከፈተ ተቋም ሆኗል።
ማዕከሉም 8600 ሄክታር መሬት ላይ ያረፈ ሆኖ ወደ 100 ካሬ ኪሎ ሜትር የሚጠጋ የጸደቀ የአየር ክልል አለው ተብሏል። ይህ ግዙፉ ዘመናዊ ተቋም ማንኛውም አይነት የተሽከርካሪ ሙከራ በተሟላ ሁኔታ ለማከናወን ታስቦ የተገነባ ነው። በተለይ ማዕከላዊ ለሶስት ዋና የሙከራ አይነቶች አገልግሎቶች የሚሰጥ ሲሆን እነዚህም የተለመዱ መኪናዎች ብቃት ማረጋገጫ፣ በዘመናዊ ቴክኖሎጂ እርስ በርሳቸው የተሳሰሩ ስማርት መኪና መፈተሻ፣ ወደ ፊት አገልግሎት ላይ የሚውሉ የሚበሩ መኪናዎችም የዝቅተኛ ከፍታ በረራ ሙከራ በሰማይ ላይ ማድረግ ነው ብላለች። ለዚህም ታላቅ ቴክኖሎጂ ፍተሻ ይረዳ ዘንድ ተቋሙ እጅግ አስደናቂ የሆነ መሰረተ ልማትን በውስጡ አካቷል። እነዚህ መካከልም ከ8500 ሜትር ርዝመት ያለው የከፍታ ፍጥነት የክብት መንገድ፣ ከ300 ሜትር ዲያሜትር ያለው የተንቀሳቃሽ መናፈሻ ወይም ፕላዛ፣ 1800 ሜትር ርዝመት ላይ ያለው የመኪና ብቃት ማሳያ መንገድ እና መኪኖች በተለይም አስቸጋሪ ሁኔታ ውስጥ እንዲፈተሹ ለማድረግ 34 የተለያየ ልዩ ልዩ የቅርጽ አይነቶች ያካተተ ሰፊ የመንገድ አውታር በዋነኛነት ይገኙበታል ብላ ለዓለም ልታስተዋውቅ መሆኗ ነው የዘገቡት። የኢራንና የእስራኤልና የሊባኖስ ስምምነት። እስራኤልና ሊባኖስ ሂዝቦላ ጥቃት ካቆመች የተኩስ አቁም ተግባር ለማድረግ ተስማሙ። ሀገሪቱ ከስምምነት ላይ መድረሱን የአሜሪካ ውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቀዋል። የስምምነት ተግባራዊነት ዋነኛው መጠነኛ የሂዝቦላ ሙሉ ለሙሉ ትጥቅ ማቆም መሆን ተመላክቷል። የስምምነት ሀሳብ ብቁ ያለ ረቡዕ ዕለት እስራኤል በደቡባዊ ሊባኖስ በተፈጸመ ጥቃት የ9 ሰዎች ሕይወት ሲያልፍ ሂዝቦላ በምላሹ በሰሜናዊ እስራኤል ሮኬት ተኩሳለች። ይህም በሀገሪቱ ባለው ሚያዝያ የደረሰው የተኩስ አቁም በሁለት ወገኖች እንደሚጣስ አድርጓል። የቴልአቪቭና የቤይሩት የወደፊት ግንኙነት ዕጣ ፈንታ የሚወስነው በሁለት ሀገራቶች ፍላጎት የወደፊት ውሳኔ መሆኑን ሁለት ሀገራቶች ተስማሙ። የትኛውም ሀገር አሊያም ታጣቂዎች ቡድኖች የሊባኖስ ወደፊት ዕጣ ፈንታ መወሰን አይገባም ሲሉ መግለጫውን አስታውቀዋል። በደቡባዊ ሊባኖስ በሊታንያ ወንዝ በእስራኤል ድንበር ያለው አካባቢ የሂዝቦላ ታጣቂዎች ቡድን ሊለቁ ብቻ ስምምነት ተግባራዊ እንደሚደረግ ገልጻለች። በመጨረሻም ሰኔ 22 እስከ እስራኤልና ሊባኖስ ዳግም እንደሚገናኙ ድርድር በመቀመጥ ሙሉ በሙሉ ስምምነት ላይ ለመድረስ እቅድ ስለመኖራቸው ተነግረዋል። ዘገባው ቢቢሲ ነው። ኢራንና አሜሪካ ጉዳይ። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቹ ከአሜሪካ ጋር ያለው የውይይት ምንም አይነት ውጤት ላይ ያልደረሰ ነው አሉ። ሆኖም ውይይቱም አሁን ክፍት መሆኑን ተናገረች። ኢራኗ የውጭ ጉዳይ ሚኒስትሩ ቴህራን በዋሽንግተን አጋር ላይ የተፈጸመችው ጥቃት ራሱን የመከላከል እርምጃ ነው ብላለች። ማዕቀብና ጦርነት ያላስቆመው የኢራን አቋም ተጨማሪ ጦርነት መክፈት ይቀይር አይችልም ሲል አስጠንቅቀዋል። የክሪውን የውጭ ጉዳይ ሚኒስትር በኢራን የሚሳኤሎች ድሮኖች ጥቃት አንድ ሰው ሲሞት 60 ሰዎች መቆሰላቸውን አስታውቀዋል። ይህን ጥቃት ሀገሪቱ ዓለም አቀፍ የአውሮፕላን ጣቢያ ማውደም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ያለው ድርድር መልካም ሁኔታ እየተካሄደ ነው፣ ጦርነት ለማብቃት የሚያስችል ስምምነት ላይ በቅርብ እንደርሳለን ሲሉ አሳውቀዋል። ምናልባት በሳምንት መጨረሻ የሚፈጠረው ነገር ይኖራል ማለታቸውን ትራምፕ በትዊተር ገጻቸው አስፍረዋል። እንዲሁም ዓለም አቀፍ ትንታኞች ዘገባዎች በኢራንና በአሜሪካ ይደርስ ተብሎ የሚጠበቀው የተኩስ አቁም ስምምነት በርካቶች ግንባሮች ፈተና ገጥመዋል። ዋሽንግተን በቴህራን ላይ ጥቃት ሰንዝራለች። በቴህራን በኪዩት ባህር የሚገኙ የአሜሪካ ጦር ሰፈሮቿ ላይ ኢራን የፈጸመችው ጥቃት ተስፋ ሰጪ ተኩስ አቁም ዳግም ጥርጣሬ ላይ እንዲወድቁ አድርገዋል። በሌላ በኩል የአሜሪካ የምክር ቤት ጦር በኮንግረስ እስክትደገፍ ድረስ አሜሪካ በኢራን ላይ የምታደርገው ጦር ማቆም ይገባታል የሚል የዲሞክራሲያዊ የተመራ ውሳኔ መደገፏን ተሰምተዋል። ምክር ቤቱም 215 ለ208 በሆነ ድምፅ የኃይል የጦር ገደብ ውሳኔ አሳልፈዋል። ይህም በኢራን ሪፐብሊካን ተደግፈዋል። ዘጋቢው አልጀዚራ ነው። ኔታንያሁና ትራምፕ ምንድን ነው ያጋጫቸው የሚለው ኔታንያሁ ጤና ቢስ ሲሉ የተሳደቡ ትራምፕን ማለት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው የስልክ ልውውጥ በንዴት ጤና ቢስ ክሬዚ ሲል መሳደባቸው አምነዋል። ትራምፕ በነበራቸው ቃለ ምልልስ አው ያለው ቃል ተጠቅም ያለው ምክንያቱም አሜሪካ ከኢራን ጋር ስምምነት ላይ ለመድረስ ስትሞክር ቢቢ ሊባኖስ ጋር ሌላኛ ጦርነት መክፈት አበሳጭቶኛል ስትል ትራምፕ ገልጿል። በፖዲ ፖስት ዋች በተሰኘው የፖለቲካ ቆይታ ያደረገው ትራምፕ በአክሲዮን የዜና ተቋም ወዳጅነት ኔታንያሁ ምስጋና ጤና ቢስ ሲሉ ስለመሰደባቸው የወጣ መረጃ እውነት ስለመሆኑ ጠይቀዋል። ኔታንያሁም በሊባኖስ ላይ የወታደራዊ እርምጃ መክፈቷን ትንሽ ተናድጄ ተናግሬዋለሁ ሲል ትራምፕ ተናግረዋል። እንግዲህ ተመልካቾቼ ከነገር የነበረ ዜና ይህን ይመስላል ማለት ነው። በሰላም ቆዩ።